ሰበር ዜና በዛሬው ዕለት ከሀገር ውጭና ከሀገር ውስጥ የተሰሙ ዋና ዋና ዜናዎች። በኢራንና አሜሪካ መካከል ያለው ጦርነት ዳግም ከጀመረ ከባድ የሆነ ወታደራዊ እርምጃ ወስዳለሁ ስትል ኢራን አስጠነቀቀች። የኢትዮጵያ አየር መንገድ 6 ዘመናዊ አዳዲስ ድሪምላይነር አውሮፕላኖችን ለመግዛት በዛሬው ዕለት ከቦይንግ ካምፓኒ ጋር ተፈራረመ። ክቡራን የቻናላችን ቤተሰቦች ዋና ዋናው ዜናዎች እነዚህ ናቸው። ወደ ዝርዝር መረጃዎች ከመሄዳችን በፊት ለዚህ ቻናል ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰቡ፣ ምክንያቱም ሰብስክራይብ ስታደርጉ በቀጣይ የምለቃቸው አዳዲስና ቁም ነገር አዘል መረጃዎች ቀጥታ በስልካችሁ ኖቲፊኬሽን አማካኝ ይደርሳችኋል ማለት ነው። እንዲሁም ቪዲዮ ከተመቻችሁ ላይክ እና ሼር እያደረጋችሁ አበረታቱ። አሜሪካ ዳግም ከኢራን ጋር ወደ ጦርነት የምትገባ ከሆነ የኢራን ዋና ከተማ በጦር ሰዓት አዳዲስ ትርኢቶችን እንደምታሳይ የቴህራን ፓርላማ ገለጸ። በፓኪስታን ሊደረግ የነበረው የሁለቱ ሀገራት የተኩስ አቁም ስምምነት ጉዳይ ምንም ፍንጭ የሌለውና ባለስልጣናቱም እየሰጡት ማብራሪያ ነገር እንኳን እንደሌለ ነው የተገለጸው። በሁለቱ ሀገራት ተደርጎ የነበረው የአንድ ሳምንት የተኩስ አቁም ስምምነት ነገ ረቡዕ ኤፕሪል 22 እንደሚያበቃና የሁለቱም ሀገር ፕሬዝዳንት ምንም ምላሽ የሰጡት ነገር እንደሌለ ነው የተነገረው። የዩናይትድ ስቴትስ ምክትል ፕሬዝዳንት ጄዲ ቫንስ በዛሬው ዕለት ወደ ፓኪስታን ማቅናታቸውን የአሜሪካ ማስ ሚዲያ አሰራጭቷል። ከዚህ በኋላ ለሚደረገው ስምምነት ለአፍታ እንኳን ቦታ የለኝም ያለችው ኢራን ከአንዴም ሁለቴ ከአሜሪካ መንግስት ጋር ለድርድር በፓኪስታን ማድረጋችን የሚታወስ ነው። ነገር ግን የአሜሪካ ፕሬዝዳንት የራሷን በሆርሙዝ ወሽመጥ የምታገኘውን ጥቅም ላለማስቀረት ሲባል እንጂ አንዳች እንኳን ለኢራን ዲሞክራሲያዊ መብቷንና ወደቧን ላለመመለስ ይቅርና ስብናችን እንኳን እንደ ዜጋ የማይቆጥሩን ጽንፈኛና ትዕቢተኛ መሪ ነው ስትል በግልጽ እውናዊ መረጃዎች ኢራን ለፓኪስታን ባለስልጣናት አብራርታለች። ኢራን አክላም ከዚህ በኋላ አሜሪካ የተጣለብንን የወደብ እገዳ ካነሳችና ጦሯን ከኢራን ምድር ጠራርጋ ካስወጣች እንደ ሀገር በሰላም ጉርብትናችን መቀጠል ይቻላል። እነኚህን ካላደረገች ግን እኛ ኢራናውያን ጠላትን በመጣበት በመመከትና አኩሪ ማንነትና ሀገራዊ ስሜት ያለው ትውልድ በመመስረት ለወደፊት የማይፈርስ ታሪክ ለመጪው ትውልድ በማስረከብ ስራችንን በተባበረ ክንድ እየሰራን ሀገራችን እንደ ሀገር እናስቀጥላለን በማለት አስደማሚ ኦፐሬሽን ነድፋ እየተንቀሳቀሰች ገና ያለች ነው የተባለው። በሌላ ዜና የኢትዮጵያ አየር መንገድ ከነበረው የአየር ማረፊያ በይበልጥ አዳዲስ አየር ማረፊያዎችን በዞንና በተለያዩ የሰው ፍሰት ባለባቸው ወረዳዎች ላይ መክፈቱ ይታወቃል። በመሆኑም በዛሬው ዕለት የኢትዮጵያ አየር መንገድ ዳይሬክተር አቶ መስፍን ጣሰውና ባልደረቦቹ አዳዲስ ዘመናዊ የቦይንግ 787 ድሪምላይነር አውሮፕላኖችን ለመግዛት ወደ አሜሪካ ቨርጂኒያ ማቅናታቸው ተገለጸ። ይህ ግዙፍ የኢትዮጵያ አየር መንገድ ኩባንያ በስራ ቅልጥፍናው እና በትራፊክ ፍሰቱ ከሌሎች ታላላቅ የዓለም ሀገራት ጋር የሚወዳደር እና በተለይ በረራውን በበላይነት ሆኖ ከሚመራው ኢትዮጵያን ሲቪል አቪዬሽን ሰራተኞች አንዱና ዋነኛው ኤቲሲ ወይም ደግሞ አየር ትራፊክ ተቆጣጣሪ በረራው ከሆነ ቦታ ወደ ተፈለገበት ቦታ በተፈለገበት ሰዓት ሴፍቲው እንደተጠበቀ ከመሬት እስከ ሰማይ በሚደረገው የበረራ ሂደት እነኚህን ተቆጣጣሪዎች ዲላይ እንዳይፈጠር የነዳጅ ብክነትን ታሳቢነት በማድረግ የንብረትና የሰዎች ሕይወት እንዲጠበቀ ወደ ተፈለገበት ቦታ አንዱ አውሮፕላን ከሌላው ንክኪ ወይም ደግሞ ግጭት እንዳይፈጠር ሰፓሬሽን በመስራት ለአየር መንገድ እድገትና ቀጣይነት ትልቅ ሚና ይጫወታሉ ነው የተባለው። ክቡራን የዚህ ቻናል ቤተሰቦች ዋና ዋናው ዜናዎቹ እነኚህ ነበሩ። በቀጣይ አዳዲስና ታማኝ መረጃ እስክንገናኝ መልካም ተመኘ።